ሰላም ሰላም ቤተሰቦች ዛሬ አሪፍ የሆነ አፕሊኬሽን ይዤላችሁ መጥቻለሁ። ይህ አፕ እንደምታዩት አዲስ ነው፣ ዛሬ የጀመረ አሪፍ የሆነ አፕሊኬሽን ነው። እንግዲህ እንደምታዩት አንዳንድ ሀገራት እና ኢትዮጵያን ጨምሮ አንዳንድ ሰዎች መግባት ጀምረዋል። ስለዚህ ሁላችሁም በጊዜ ገብታችሁ መስራት ትችላላችሁ። ይህን አፕሊኬሽን እንግዲህ ሪቪው ስናደርግ እንዴት ተመዝግበን መስራት እንችላለን እና እንዲሁም ኤጀንት ፖሊሲው ምንድን ነው የሚሉትን ነገር አጠር አድርገን እናያለን። ሁላችሁም ተከታተሉ። በመጀመሪያ እንግዲህ ይህን ቪዲዮ ሲጀምሩ ሁላችሁም ላይክ አድርጉት። ምክንያቱም ኦንላይን ስራ መስራት የሚፈልጉ ሰዎች ስላሉ ለነሱ ቪዲዮ እንዲዳረስ ሁላችሁም ላይክ አድርጉት። ስለዚህ አሁን እንደምታዩት እዚህ ጋር በመጀመሪያ አንደኛ ይህ አፕሊኬሽን በኢንቪቴሽን ሪዋርድ ይሰጣል። እዚህ ጋር እንደምታዩት ኢንቪቴሽን ሪዋርድ ማንኛውም ሆስትም ሆነ ኤጀንት ሆኖ የተመዘገበ ሰው ኢንቫይት እያደረገ መጠቀም ይችላል። ይህ አንድ የገንዘብ መስሪያ ሜትድ ነው ማለት ነው። ሁለተኛ ደግሞ እንደምታዩት እዚህ ጋር ሆስት ሪዋርድ የሚል አለ። ሆስትም ሆናችሁ ኤጀንት ታስኩ እዚህ ጋር ተመሳሳይ ነው። እንደምታዩት እዚህ ጋር ሆስት ሪዋርድ የሚል አለ። ሆስት ሪዋርድ ላይ ገብታችሁ ዴይሊ ታስካችሁን እየሰራችሁ ገንዘብ መስራት ትችላላችሁ። እንዲሁም ኤጀንት ሆናችሁ ኮሚሽን ተከፋይ መሆንና ሴለር ሆናችሁም በኮይን ሻጭነት ገንዘብ ማግኘት ትችላላችሁ ማለት ነው። እንደምታዩት እዚህ ጋር በኦዲዮ ቻት ለአንድ ሰዓት ወንበር ላይ ስትሆኑ የሚሰጣችሁን እዚህ ጋር ክሌም ታደርጋላችሁ። ለሁለት ሰዓት ወንበር ላይ ስትሆኑ ደግሞ እዚህ ጋር የሚሰጣችሁን ሪዋርድ ክሌም ትላላችሁ። ያው እኔ እዚህ ጋር በስቲል ኒድ ስላሳደግኩት ነው። ለእናንተ እዚህ ጋር ለተከታታይ 7 ቀናት የሚሰጣችሁ 5000 ፖይንት ይሰጣችኋል ማለት ነው። እሱን ሪሲቭ ትላላችሁ። ከ7 ቀን በኋላም ቋሚ ከ1000 እስከ 2000 ድረስ ባለው ይሰጣችኋል ማለት ነው። እንዲሁም ደግሞ ኮይን የምታገኙበት መንገድ አለ። ኮይናችሁንም እየሰበሰባችሁ መስራት ትችላላችሁ። ታስኮቹ ይህን ይመስላሉ። እንዲሁም ደግሞ ሌሎች ታስኮች አሉ። እዚህ ጋር ዩዘር ታስክ የሚላለ እሱን አፕ ላይ ገብታችሁ ማየት ትችላላችሁ። ያው ቪዲዮ እንዳይረዝምባችሁ ዋና ዋና ነገሮችን ነው የማሳውቃችሁ እዚህ ጋር። ስለዚህ እዚህ ጋር በደንብ ማወቅ ያለባችሁ ይህን ቪዲዮ እስከ መጨረሻ በደንብ ተከታተሉት። ምክንያቱም እዚህ ጋር መልቲፕል አካውንትም አይፈቀድም፣ አንድ አካውንት ብቻ ነው። እንዲሁም ደግሞ እንደ ሌሎቹ አፕ አይደለም። ሆስት እንዴት አፕላይ እንደምታደርጉ እንዲሁም ደግሞ ኤጀንት እንዴት ክሬት እንደምታደርጉ እሱን በደንብ ማወቅ አለባችሁ። ኤጀንት መሆን የፈለጋችሁም ሆስት መሆን የፈለጋችሁም በደንብ እዚህ ጋር አሳያችኋለሁ። ስለዚህ አሁን እንዴት እንደምትመዘገቡ አሳያችኋለሁ። ተከታተሉ። እሺ ቤተሰብ አሁን እንደምታዩኝ ኮሜንት ሴክሽን ላይ እገኛለሁ። እዚህ ጋር ሊንኮቹን አስቀምጭላችኋለሁ ማለት ነው። አፑን ለማውረድ የሚያገለግላችሁ እዚህ ጋር አፕ ሊንክ ብዬ አስቀምጭላችኋለሁ። አፕ ሊንክ በሚለው ገብታችሁ አፑን ዳውንሎድ አድርጋችሁ ትመዘገባላችሁ። ከተመዘገባችሁ በኋላ ኤጀንት ለመሆን የፈለጋችሁ እዚህ ጋር ኤጀንት ሊንክ ብዬ አስቀምጭላችኋለሁ። በዚህ ገብታችሁ ፎርም መሙላት ትችላላችሁ ማለት ነው። ስለዚህ አሁን አፕ ሊንክ በሚለው ገብታችሁ አፑን ዳውንሎድ ታደርጋላችሁ። ፕሌይ ስቶር ወስዳችኋን ዳውንሎድ ታደርጋላችሁ። ዳውንሎድ እንዳደረጋችሁ በዚህ መልኩ ኦፕን ትሉታላችሁ። ኦፕን እንዳላችሁት እዚህ ጋር የመመዝገቢያ አማራጭ ጎግል ብሎ ያመጣላችኋል። ስለዚህ እዚች ጋር ጎግል የሚለዋን ክሊክ እናደርጋለን። በጎግል አካውንት ሎጊን እንዳደረጋችሁ በዚህ መልኩ የመመዝገቢያ ፎርም ያመጣላችኋል። ስለዚህ እዚህ ጋር ስማችሁን ታስተካክላላችሁ። እንዲሁም እዚህ ጋር እድሜያችሁን ትክክለኛ እድሜያችሁን ታስገባላችሁ። ከ18 ዓመት በላይ እንዲሆን አድርጋችሁ እዚህ ጾታችሁን ትመርጣላችሁ። ጾታ ከመረጣችሁ በኋላ ከታች እንደምታዩት ስታርት የምትላለች ስታርት የምትለዋን ክሊክ ታደርጋላችሁ። ስታርት እንዳላችሁት በዚህ መልኩ ወደ አፕሊኬሽኑ ያስገባችኋል። ኤጀንት ሆናችሁ መስራት የፈለጋችሁ ኮመንት ሴክሽን ላይ ኤጀንት ሊንክ ብዬ አስቀምጬላችኋለሁ። ስለዚህ ወደ ኮመንት ሴክሽን እንሄዳለን። ሆስት እንዴት አፕላይ እንደምታደርጉ መጨረሻ ላይ አሳያችኋለሁ። መጀመሪያ ኤጀንት እንዴት ክሬት እንደምታደርጉ ነው የማሳያችሁ። ስለዚህ አሁን ኤጀንት ለመሆን እዚህ ጋር ወደ ኮመንት ሴክሽን እንመለሳለን። እንደምታዩት እዚች ጋር ኤጀንት ሊንክ ብዬ ያስቀመጥኳት ሊንክ አለች። እሷን ክሊክ ታደርጋላችሁ። ክሊክ ስታደርጉት እዚህ ጋር ክሮም የሚለውን ትመርጡታላችሁ። በምታዩት መልኩ በእንደዚህ አይነት ፎርም ይመጣላችኋል ማለት ነው። ይህን ፎርም ትሞላላችሁ። መጀመሪያ ላይ የሚጠይቃችሁ የራሳችሁን አይዲ ነምበር ነው የሚለው። ስለዚህ ወደ አፕሊኬሽኑ እንሄዳለን። አፕ ላይ ሄዳችሁ እዚህ ጋር እንደምታዩት አይዳችሁን ኮፒ ታደርጓታላችሁ። እዚች ጋር የራሳችሁን አይዲ ኮፒ በማድረግ እንደዚህ ትይዛላችሁ። ከዛ ወደ ፎርሙ እንመለሳለን። እንደዚህ አድርጋችሁ ወደ ፎርሙ ትሄዳላችሁ። እዚህ ጋር በምታዩት መልኩ ኮፒ ያደርጋችሁትን አይዲ የራሳችሁን እዚች ትጽፋላችሁ። ከጻፋችሁ በኋላ ጌት የምትላለች እዚች ጋር እንደምታዩት ጌት የምትለዋን ክሊክ እናደርጋለን። ክሊክ ስናደርግ ቬሪፊኬሽን ኮድ ሴንት ይላል፣ ተልኳል ይላል። ስለዚህ ወደ አፑ ተመልሰን ኮዱን አፑ ላይ ሂደን እናመጣለን። እዚህ ጋር ሲስተም ኖቲፊኬሽን ሜሴጅ ላይ እንደዚህ ይደርሳቸዋል። እንደዚህ አጋጣሚ ኮኔክሽን እንደዚህ ሪፍሬሽ ታደርጉታላችሁ። እንደምታዩት ሲስተም ሜሴጅ ላይ ከላይ ቬሪፊኬሽን ኮድ ብላ ትመጣላችኋለች። እዚህ ጋር ኮዱን ለማግኘት ክሊክ አድርገን ወደ ውስጥ እንገባለን። ያሳያችኋል ቬሪፊኬሽን ኮድ ብሎ እዚህ ያሳያችኋል። ይህን ኮድ ኮፒ አድርጋችሁ ትይዛላችሁ ጽፋችሁ። ከዛ ወደ ፎርሙ ትመለሳላችሁ። በምታዩት መልኩ ፎርሙ ላይ ተመልሰናል። ስለዚህ እዛ ጋር ኮፒ ያደረጋችሁትን ኮድ እዚህ ጋር ትጽፋላችሁ። እዚህ ከጻፋችሁ በኋላ ከታች ኤጀንትን የሚል አለ። የራሳችሁትን የፈለጋችሁትን ስም ትሰጡታላችሁ። እዚህ ጋር ከታች ካንትሪ የሚለውን ዝም ብላችሁ አንዱን ካንትሪ መረጡትና ስልክ ቁጥር እዚህ ጋር
ስልክ ቁጥር ትሞላላችሁ። የፈለጋችሁትን ስልክ ቁጥር ከታች ዋትሳፕ የራሳችሁን የዋትሳፕ ስልክ ቁጥር ትሞላላችሁ። እዚህ ጋር ከታች እንደምታዩት ሳሚት ትሉታላችሁ። ያው ኮዱ ኤክስፓየርድ እንዳይሆንባችሁ ቶሎ ብላችሁ ነው ማስገባት። እዚህ ጋር ሳሚት ትሉታላችሁ። በዚህ መልኩ ኤጀንት አካውንት ክሬት አድርጋችሁ ማለት ነው። ስለዚህ ቀጣይ ደግሞ እንዴት ሆስት አፕላይ እንደምታደርጉ እናያለን። ሆስት አፕላይ ለማድረግ ደግሞ እንደምታዩት እዚህ ጋር ወደ ፕሮፋይላችሁ ከሄዳችሁ በኋላ እዚህ ጋር ቬሪፊኬሽን የሚል አለ። ቬሪፊኬሽን የሚለውን ክሊክ እናደርጋለን። እሱን ክሊክ እንዳደረጋችሁ በዚህ መልኩ ይመጣላችኋል ማለት ነው። ስለዚህ መጀመሪያ ጆይን ኤጀንሲ አድርጉ ይላችኋል። እዚህ ጋር ጆይን ኤጀንሲ የሚለውን ክሊክ እናደርጋለን። በዚህ መልኩ ኤጀንሲ ኮድ አስገቡ ይላችኋል። ኮድ በዚህ በስክሪኑ የምታዩትን ኮድ ታስገባላችሁ። ኮዷን እንደምታዩት በስክሪኑ ያለችውን 6AORH 0 ናት። የመጨረሻዋ 0 ናት፣ እንዳትሳሳቱ። እሱን ታስገባላችሁ። ካስገባችሁ በኋላ ከታች ኔክስት የሚላለን ኔክስት እንላለን። ኮንፌርም አድርጉ ይላችኋል። እንደምታዩት ከታች ኮንፌርም ቱ ጆይን የሚላለ እሱን ክሊክ ታደርጋላችሁ። በዚህ መልኩ ሆስት አፕላይ ያደረጋችሁ ማለት ነው። ይህን ይመስላል እንግዲህ እንዴት ኤጀንት እና ሆስት አፕላይ እንደምታደርጉ። ስለዚህ በዚህ መልኩ ተመዝግባችሁ ስራችሁን መስራት ትችላላችሁ። ከዚህ በተረፈ ያልገባችሁን ነገር በዚህ በስክሪኑ የምታዩትን አይዲ ሰርች አድርጋችሁ መታችሁ ሩም ላይ መጠየቅ ትችላላችሁ። እንዲሁም አብረን እንሰራለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንደዚህ ፈጣን የሆኑ አዳዲስ መረጃዎች ሲኖሩ ወደ እናንተ የማደርስ ይሆናል።